በጀርባው በታችኛው ክፍል የሚሰማ ህመም አሉት? ሰላም! በዚህ ቪዲዮ ህመሙን ለመከላከል ወይም ለመቀነስ የሚረዱ እንቅስቃሴዎችን የምንመለከት ይሆናል። የመጀመሪያው እንቅስቃሴ ፎርአርም ፕላንክ የምንለው ነው። ይህንን እንቅስቃሴ ለመስራት በምስሉ ላይ እንደምትመለከቱት ሰውነታችሁን በክንዳችሁና በእግራችሁ ጣቶች በመደገፍ ከመሬት ላይ ከፍ አድርጋችሁ ያዙት። ይዛችሁ ከ30 እስከ 60 ሰከንድ ቆዩ። ይህንን ስታደርጉ ክንዳችሁንና ትከሻችሁን ትይዩ ማድረግና ሰውነታችሁን ቀጥ ማድረግ አትርሱ። ሁለተኛው እንቅስቃሴ ግሉት ብሪጅ የምንለው ነው። ይህንን እንቅስቃሴ ለመስራት እግራችሁን አጥፋችሁ በጀርባችሁ ተኙ። ከዚያም ከመቀመጫችሁ ከፍ እያላችሁ ለ5 ሰከንድ እየያዛችሁና እየተመለሳችሁ ለ15 ጊዜ እየደጋገማችሁ ስሩት። ሶስተኛው እንቅስቃሴ ሮቴሽናል ሳይድ ፕላንክ የምንለው። ይህንን እንቅስቃሴ ለመስራት በክንዳችሁና በእግራችሁ ጎን በመደገፍ በጎናችሁ ሁኑና ተቃራኒ እጃችሁን ወደ ላይ ከፍ አድርጋችሁ ለ5 ሰከንድ ይዛችሁ ቆዩ። ከዚያም ጎናችሁን እየቀያየራችሁ ለ10 ጊዜ እየደጋገማችሁ ስሩት። እያንዳንዱን እንቅስቃሴ እንዳላችሁ ምልክት በቀን ከ1 እስከ 2 ጊዜ እየደጋገማችሁ ስሯቸው። እነዚህ እንቅስቃሴዎች እየሰራችሁ የማይሻሻል ወይም እየተባባሰ የሚሄድ የጀርባ ህመም ካላችሁ የህክምና እርዳታ ማግኘት ይኖርባችኋል። ሩሁም የሩማቶሎጂ እና የውስጥ ደዌ ስፔሻሊቲ ክሊኒክ